ምንም ከማድረግ የማትመለሰው የዓለማችን አደገኛዋ ሴት ተዋውቃት ኪም ዮን ጆንግ ትባላለች። የሰሜን ኮሪያው አነጋጋሪ መሪ የኪም ጆንግ ኡል ታናሽ እህት አብዝቶ በሚጠቀመው ሲጋራና በሚጠጣው መጠጥ የጤና ሁኔታው አሁን አዳጋች ሁኔታ ላይ የሚገኘው የሰሜን ኮሪያው መሪ ኪም ጆንግ ኡን ስልጣን በቅርቡ ትረከባለች ተብላ የምትጠበቀው የኪም ጆንግ ኡን ታናሽ እህት እንሆ ላስተዋውቃችሁ። አደገኛዋ ሴት የአደገኛው ሀገር መሪ ኪም ዮን ጆንግ ይቺ ናት። እንደ ፈረንጆቹ አቆጣጠር መስከረም 26 1987 የተወለደችው ኪም ዮን ጆንግ የኪም ጆንግ ኡን ቤተሰብ የመጨረሻ ልጅ መሆኗ የሚታመን ሲሆን ከሁለቱ ወንድሞቿ ኪም ጆንግ ኡን እና ኪም ጆንግ ቾል ተለይታ በሰሜን ኮሪያ ዋና መዲና በፒዮንግያንግ ውስጥ የሚገኝ አንድ ግዙፍ ግቢ ውስጥ ለብቻዋ እንድታደርግ ስለመደረጓ የታሪክ መዝገቡ ያስረዳል። ሴቷን የንጉሳውያን ልጅ ከወንድሞቿ ነጥለው ለማሳደጋቸው የንጉስ ኪም ጆንግ ኢል ምክንያት ንግስና ወደ ወንዶቹ ልጆች ለማሸጋገር ሴቷ በተፈጥሮ ሰሜን ኮሪያ በድፍረት በጭካኔ ከፊት ሆኖ የመምራት አቅም አይኖራትም የሚል ስጋት ምክንያት እንደሆነ ቢጠቆምም ነገር ግን እስከዛሬ ድብቅ የሆነው የህይወቷ ታሪክ በኋላ በወጣትነት እድሜዋ ከሰሜን ኮሪያው የሰራተኞች ፓርቲ ካድሬነት በመነሳት የመጀመሪያው ግዙፍ የፖለቲካ ህይወቷን እስከዛሬ ያሳለፈችው ውሳኔዎች ዓለም አሁን በስልጣን ላይ ያለው የኪም ጆንግ ኡን መፍራት ትቶ ቀጣይ የሰሜን ኮሪያ መሪ በመሆን ልትመጣ የምትችለውን ኪም ዮን ጆንግ በመፍራት ተጠምዷል። አሁን ሰሜን ኮሪያን የሚመራው የኪም ጆንግ ኡን አስተዳደር ውስጥ ትልቅ የሚባል ውሳኔ ማሳለፍ ስልጣን አላት። ሰሜን ኮሪያ ወይም የነገስታት ቤተሰብ ከመሆኗም በላይ ተነጥላ እንድታርግ በመደረጓ የቀድሞ የግል ህይወቷን በጥቂቱ ከመጠቆም ይልቅ ማወቅ የማይታሰብ እንደሆነ የሚነገርለት ወጣቷ ኪም ዮን ጆንግ በዘጠናዎቹ መጀመሪያ በስዊዘርላንድ በርን የመጀመሪያ ደረጃ ትምህርቷን ተከታተለች። ወደ ሰሜን ኮሪያ በመመለስ በኪም ኢልሱንግ ዩኒቨርሲቲ የኮምፒውተር ሳይንስ ትምህርቷን አጠናቃለች። ምንም እንኳን ኪም ዮን ጆንግ የአስፈሪው ነገስታት ቤተሰብ እንደመሆኗ እንደ ማንኛውም ታዳጊ ወጣት በቀላሉ ሰው የሚቀርባትና በጓደኞቿ መካከል የምትገኝ ባትሆንም በተማረችበት ትምህርት ቤት የወጣውና ሁሉ ጊዜ የሚከበረው ህግ ተማሪዋ በየትኛው መንገድ የነገስታት ቤተሰብ መሆኗ በተለያየ አይን እንዳትታይ የሚከለከል ህግ እንደነበር ተገልጿል። በዚህ ህግ መሰረት መምህራኖቿም ሆነ ተማሪዎች ታዳጊዋን ከነገስታት ቤተሰብ ልጅነት ለይተው በማሰብ ከሌሎች ተማሪዎች እኩል እንዲያስተምሯት የሚደረግ ነበር። በውጭ ሀገራት ትምህርቷን በከታተላ በዩኒቨርሲቲ ቆይታዋ የኮምፒውተር ሳይንስ መማራ በፖለቲካና የንጉሳውያን አገዛዝ ስርዓት ተለይታ ማደጓ ጋር ተዳምሮ ወጣቷ ኪም ዮን ጆንግ ሙዚቃ መርጦ ወደ ፖለቲካ ድርሽ እንደማይለው ወንድሟን ኪም ጆንግ ቾል ከፖለቲካው ትርቃለች የሚል ግምት ቢያሰጣትም በተቃራኒው በሰሜን ኮሪያ አሁን የወንድሟን ቀኝ እጅ ከመሆኗም አልፋ ከኪም ጆንግ ኡን በኋላ ዓለምን የምታንቀጠቅጥ የኒውክሌር ቁልፍ የጨበጠች ዋና ሰው ሆናለች። ይህም በዓለም ደረጃ ከፍተኛ ግምት የሚያሰጣቸውን እጅግ አደገኛ ከሚባሉት ሴቶች ተርታ አሜሪካ ትመድባታለች። ይቺ ሴት ወደ ፖለቲካው ዓለም እንድትገባ ያደረጋት የአባቷ ኪም ጆንግ ኢል የደም ብዛት ህመም እንደሆነ ታሪክ ማህደር ያስረዳል። በወቅቱ የሞት አፋፍ ላይ መሆናቸውን የገባቸው ስልጣናቸው ከእርሳቸው ቤተሰብ ውጭ ከወጣ ሁለተኛ ሞት እንደሚሆኑባቸው የተሰማቸው ኪም ጆንግ ኢል እሳቸውን በመተካት ተስፋ ይጥሉበት የነበረው ኪም ጆንግ ኡንን በወቅቱ ወደ ስልጣን ለማምጣት ጥረት ቢያደርጉም ወጣቱ ኪም ጆንግ ኡን ብቻውን ለመቆም የቻለና ስልጣን ላሰፍስፈው ለመቀበል የሚሯሯጡት የፓርቲው አመራሮች ድል የሚያደርግ ጠንካራውን ስላልታያቸው በወቅቱ እህቱ ኪም ዮን ጆንግ እንድትረዳ በሚል ሀሳብ እንዳቀረባትና ወጣቱን የተሰጠት ኃላፊነት በመቀበል ፓርቲ ውስጥ የኪም ጆንግ ኡን አማካሪና የቅርብ ሰው ሆና ለመገኘት ቻለች። ከጊዜ በኋላም አባታቸው ኪም ጆንግ ኡን መሞታቸው ተከትሎ ስልጣን ለመያዝ ሲልሰፈሰፍ የነበረው ታላቅ ወንድሟ ኪም ጆንግ ኡን በትራቸውን ተቀብሎ ተንቀጥቅጦ አንቀጥቅጦ እንዲመራ እዚያ ያበቃችው ይቺ እህቱ ኪም ዮን ጆንግ ናት። በወቅቱ የሰራተኞች ፓርቲ አፈቀላጤ በመሆን ዓለም አቀፍ ህብረተሰብና አሜሪካን እያንቀጠቀጠችና እያስጠነቀቀች በመግለጫ ብዛት እያጨናነቀች ንግግርም ለወንድሟ እያስተማረች የሰሜን ኮሪያ ህዝብ ፈርቶ እንዲገዛ የአሜሪካን ጨምሮ ቀሪው ዓለም አቀፍ ህብረተሰብ ደግሞ እንዲሁ ሰሜን ኮሪያን ገናናነት አዲሱ የሰሜን ኮሪያ መሪ ሆነው የተሸሙት ኪም ጆንግ ኡን በተመሳሳይ እንዳባታ ሁሉ እንዲፈራ እንዲሁ ስታስጠነቅቅ የመግለጫዎች ብዛትም እየደረደረ ስታሳስብ ቆየች። በዚህም ኪም ጆንግ ኡን ወደ መራሩ ስልጣን አወጣቸው። አሁን ላይ ሰሜን ኮሪያ ከኪም ጆንግ ኡን ቀጥሎ የኪም ጆንግ ኡን የቀኝ እጅ የመጨረሻ አማካሪ የበላይ ተጠሪ የመንግስቱ ጠባቂ አፈቀላጤ ይቺው ሴት ኪም ዮን ጆንግ ናት። ኪም ጆንግ ኡን አብዝተው በሚጠጡት አልኮልና አብዝተው በሚምጉት ሲጋራ ምክንያት የጤናቸው ሁኔታ አሁን አደገኛ ሁኔታ ላይ ይገኛል። ምናልባትም ክፉ ቀን ገጥሟቸው ይህን ዓለም በሞት ቢለዩ ቀጣይ እርሳቸውን ወንበር ተረክባ ዓለምን የምታንቀጠቅጠው ደግሞ ይቺው ኪም ዮን ጆንግ ናት። ይቺ ሴት በሰሜን ኮሪያዎች ዘንድ በእጅጉ የተፈራ ውሳኔዋም እጅግ መራር እንደሆነ በሰሜን ኮሪያ በየጊዜው አምልጠው የወጡት የተለያዩ ሀገራትም የደህንነት ከለላ አግኝተው የሚኖሩ ሰሜን ኮሪያ ይናገሩላታል። አሁን ላይ ሰሜን ኮሪያ ደጋግማ የምትሞክረው ከባድ የሚሳኤል ትኮሳና የከባባድ የኒውክሌር አረሮች ይዘው የሚሄዱ ኢንተርኮንቲኔንታል ባሊስቲክ ሚሳኤል ወይም አህጉር ተሻጋሪ ሚሳኤሎችን በየጊዜው እንዲተኮስና በየጊዜው ለጠላት ሀገር ማስጠንቀቂያ እንዲሰጥ የምታደርገው ኪም ጆንግ ኡን በላይ ይቺው የኪም ጆንግ ኡን ቀኝ እጅ የጎን አማካሪ ኪም ዮን ጆንግ መሆኗ ይነገርላታል። እድሏ ሆነና የሰሜን ኮሪያ ጎረቤት ሆና በየዕለቱ ከሰሜን ኮሪያ የሚተኮሱ ግዙፍ ሚሳኤሎች የሚያስበረግጓት የሰሜን ኮሪያ ጎረቤት ደቡብ ኮሪያ። የደቡብ ኮሪያ መሪ አንድ ጊዜ እንዲህ ሲሉ ይችን ሴት ገልጸዋት ነበር።
የዓለማችን አደገኛዋ ሴት ሲሉ ነበር የገለጿት። ይችን የዓለማችን አደገኛዋ ሴትም በሌሎች ሀገሮች የተለያዩ መጠሪያዎች አላት። በተለይም ጃፓንና አሜሪካ በከፍተኛ ክትል ውስጥ ይመለከቷል። እንደውም ይላሉ የእነዚህ ሀገራት የመረጃ ተንታኞች እንደሚገልጹት ከኪም ጆንግ በላይ የምታስፈራው እሷ ናት። ኪም ጆንጉን ምንም ሀሳብ ለሷ ሳያማክር አያደርግም። ከሷ የመጣውን ማናቸውም ሀሳብ ደግሞ በሰሜን ኮሪያ ምድር ይተገበራል። ስለዚህም ከሰሜን ኮሪያ ኪም ጆንጉን ቢወገድም ምንም ዋጋ የለውም። ኪም ጆንጉን ራሱ ተባስቶ በብዙ አቅም እዚች ሴት ውስጥ አለና ሲሉ ያስቀምጡታል። የኪም ጆንጉን ስልጣን ወራሽ እጅግ አደገኛዋ ሴት ኪም ዮን ጆንግ አሁንም የኪም ጆንጉን ስልጣን ሰብስባ ከዳር እስከ ዳር ሁሉንም እየቀመረችና እያዋቀረች ትመራለች። የዓለማችን አደገኛዋ ሴት የሚያስደስታት አንድ ነገር አለ። ምንድነው የሚያስደስተች ተብላ ለተጠየቀችው ጥያቄ ሀገሬ ሰሜን ኮሪያ የሚሳኤል ሙከራዎችን ስታደርግ ብላ መልሷ አስገራሚ መነጋገሪያ መሆኑ ነበር። የኪም ጆንጉን ከመሪያችን ከወንድሜ ጋር ሆኜ የሰሜን ኮሪያ ግዙፍ ሚሳኤሎችን ተኩሳ የጠላት ሀገር ብርክ ብርክ ሲላቸው ማየት እኔ ያስደስተኛል ትላለች። ምን እንደሚያስደስታት በተጠየቀችው ጊዜ በሰጠችው ምላሽ ታዲያ ይቺ አደገኛ ሴት ናት በቀጣይ ሰሜን ኮሪያ የምትመራው የዓለማችን እጅግ አስደንጋጭ የሆነውን መሳሪያ የኒውክሌር ቁልፎችን የምትጨብጠው ይቺው ሴት ናት። የጨበጠው ኪም ጆንጉን ነው ይባል እንጂ ቁልፉ በእርሷ እጅ ይገኛል። እንደው ለስሙ የምትጨብጠው አለ እንጂ የጨበጠችው ብንልም ያው ነው። እንደ ደህንነት ቢሮ ተንታኞች ገለጻ የዓለማችን አደገኛ ሴት እንግዲህ ይቺ ናት ኪም ዮን ጆንግ።